ሰላምና ጤና እንመኝላችኋለን የዚህ ቪዲዮ ተመልካቾች። ብዙ ሰው መኪና ከውጭ ሲገባ ቀረጥና ታክሱ ስንት እንደሚከፈል ማወቅ ይፈልጋል ብለን እናምናለን። በዚህ አጭር ቪዲዮ ከውጭ ከሚገቡ እቃዎች መካከል የመኪና ቀረጥና ታክስ እንዴት እንደሚሰላ በምሳሌ የታገዘ ማብራሪያ ይቀርባል። ከውጭ የሚገባ አብዛኛው ተሽከርካሪ ከአራት የማያንሱ የታክስ አይነቶች ማለትም የጉምሩክ ቀረጥ፣ ኤክሳይዝ ታክስ፣ ቫት ወይም ተጨማሪ እሴት ታክስ እና ሱር ታክስ ይጣልበታል። በተጨማሪም ከአምራች ድርጅቶች በስተቀር በመደበኛ አስመጪ የሚመጣ ከሆነ ዊዝሆልዲንግ የሚባል አምስተኛ የታክስ አይነት ይጣልባቸዋል ማለት ነው። በምሳሌነት ለማሳያነት የምንወስደው መኪና የሞተር ጉልበቱ 1300 ሲሲ የሆነ አዲስ አውቶሞቢል ነው። አስመጪው መኪናው ከሚያስመጣበት ሀገር 400 ሺህ ብር ዋጋ ወጥቶለታል እንበል። ለትራንስፖርት 90 ሺህ ብር ቢያወጣ የኢንሹራንስ ክፍያ 10 ሺህ ብር ቢሆን የጉምሩክ ቀረጡ 35% ወይም 35 በመቶ ነው። ኤክሳይዝ ታክስ ይለያያል እንደ መኪናው እድሜና ጉልበት። እኛ 30 በመቶ ነው ብለን እንውሰድ። ስለሚለያይ ለምሳሌ ያህል ነው። ምክንያቱም ከውጭ የሚገቡ መኪኖች ላይ የሚጣለው የኤክሳይዝ ታክስ ምጣኔ እንደ መኪናው የሞተር ጉልበት ወይም ሲሲ እና እንደ መኪናው እድሜ ይለያያል። በመሆኑም ምጣኔው ከ5 በመቶ እስከ 405 በመቶ ይደርሳል። የኤሌክትሪክ መኪኖች ከሆኑ ግን ከኤክሳይዝ ታክስ ነፃ ናቸው። የግብር ስሌቱን በታክስ አይነት ቅደም ተከተል መሰረት አንድ ባንድ እንመልከት። ቀረጥና ታክስ የሚከፈልበት የዕቃው ዋጋ፣ የትራንስፖርት ወጪውና የኢንሹራንስ ክፍያ ተደምሮ ወይም ደግሞ በጉምሩክ ሙያዊ አገላለጽ CIF የምንለው ነው። በዚህ መሰረት ቀደም ሲል 400 ሺህ ብር ተገዝቷል ብለናል። የትራንስፖርቱ ደግሞ 90 ሺህ ብር ቢሆን ኢንሹራንሱ 10 ሺህ ብር ቢከፍል በድምሩ 500 ሺህ ብር ነው ማለት ነው። በቅድሚያ የሚሰላው የጉምሩክ ቀረጥ ነው። በዚህ መሰረት 500 ሺህ ሲባዛ በ35 በመቶ 175 ሺህ ብር ይመጣል ማለት ነው። በማስከተል ደግሞ ኤክሳይዝ ታክሱን እናሰላለን። ኤክሳይዝ ታክሱ የሚሰላው ቀረጥና ታክስ የሚከፈልበት መጠንና የጉምሩክ ቀረጡ ተደምሮ በኤክሳይዝ ታክስ ምጣኔው ይባዛል። በዚህ መሰረት ኤክሳይዝ ታክሱ 500 ሺህ ሲደመር 175 ሺህ ሲባዛ 30 በመቶ እኩል ይሆናል 202,500 ይሆናል ማለት ነው። ለኤሌክትሪክ መኪና ሲሆን ይህንን የታክስ አይነት እናልፈዋለን ማለት ነው። ቀጥሎ ደግሞ ሱር ታክስ እንሰራለን። ሱር ታክስ የሚሰላው ቀረጥና ታክስ የሚከፈልበት መጠን የጉምሩክ ቀረጡና ኤክሳይዝ ታክሱ ተደምረው በሱር ታክስ ምጣኔው ይባዛል። በዚህ መሰረት ሱር ታክሱ 500 ሺህ ሲደመር 175 ሺህ ሲደመር 202,500 ሲባዛ 10 በመቶ የሱር ታክስ ምጣኔ 10 በመቶ ስለሆነ ማለት ነው እኩል ይሆናል 87,750 ነው። በማስከተል የምናሰላው ቫት ወይም ተጨማሪ እሴት ታክስ ነው። ቫት የሚሰላው ቀረጥና ታክስ የሚከፈልበት መጠን የጉምሩክ ቀረጡ፣ ኤክሳይዝ ታክሱና ሱር ታክስ ተደምረው በቫት ምጣኔ ወይም 15 በመቶ ይባዛል። በዚህ መሰረት የመኪናው ቫት 500 ሺህ ሲደመር 175 ሺህ ሲደመር 202,500 ሲደመር 87,750 ሲባዛ በቫት ምጣኔ 15 በመቶ እኩል ይሆናል 144,787.5 ይሆናል ማለት ነው። በመጨረሻም መኪናው ከአምራች ድርጅቶች በስተቀር በመደበኛ አስመጪ የሚመጣ ከሆነ ዊዝሆልዲንግ ታክስ ይከፈልበታል። ከውጭ የሚገቡ እቃዎች ላይ የዊዝሆልዲንግ ታክስ ምጣኔ ወይም ሬቱ 3 በመቶ ነው። ታክሱ የሚሰላው ቀረጥና ታክስ የሚከፈልበት ዋጋ በ3 በመቶ በማባዛት ነው። በዚህ መሰረት የዊዝሆልዲንግ ታክሱ 500 ሺህ ሲባዛ 3 በመቶ እኩል ይሆናል 15 ሺህ ብር ይሆናል ማለት ነው። በምሳሌው መሰረት ከመኪናው በአጠቃላይ የሚሰበሰበው ቀረጥና ታክስ 175 ሺህ ሲደመር 202,500 ሲደመር 87,750 ሲደመር 144,787.5 ሲደመር 15 ሺህ እኩል ይሆናል 625,037.5 ብር ይሆናል ማለት ነው። የነጋዴው ትርፍ ሳይጨምር በ500 ሺህ ብር ተገዝቶ ሀገር ውስጥ የገባ መኪና
625037.5 ብር ቀረጥና ታክስ ሲጨመርበት 1,125,037.5 ብር ይደርሳል። ኢትዮጵያ ውስጥ መኪና ውድ ቢሆን ምን ይገርማል? ክቡራትና ክቡራን የቻናላችን ቤተሰቦች እስከ መጨረሻው ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ ዳግም እስከምንገናኝ ጤና ይስጥልን።